አህለን መተናል። ዛሬ እንግዲህ አብርሽና ሩታ ሙድ ይዘውብን ተናደናል። በላይክ እንኳን አደረሳችሁ። እንግዲህ ተናደናል። አብርሽ በጣም አናደደን፣ ሩታ በጣም አናደደችን። ካልጠበቅነው በላይ ነው የጠበቅነው ያገኘነው እና ምን ማለት ፈልጌ ነው በዓሉ አሁን ፍልቅልቅ እያልን ዶሮ ሰርተን ብዙ አይነት ሰርተን አሁን የነሱ ቪዲዮ ሳይ ተናደድኩ። በጣም ተናደድኩ። በቃ ከኋላሽ ምንድነው ዳለሽ ምንድነው እንዳዲስ ባለትዳር ታሽኮረመሙብን። በጣም የገረመን በጣም ነው ያዘነው። በጣም እና እንደዚህ ይደረጋል። ደግሞ እንደ አዲስ የተጣበሰ ሰው ነው እንጂ እነዚህ ምንድነው ያረጁ አይደል እንዴ? የሉል አባት የሉል እናት አሳዘናችሁኝ በጣም። እና እንደምታዩት የበዓል ዝግጅት ላይ ነን። ለቀቅሽ ቪዲዮ ዛሬ ነሽ ለአንድ ሰከንድ ሙሊ። እንግዲህ ውሸታሞቹ ዩቲዩበሮች መጥተዋል። ዛሬ ቤቴ ልገባ ነው፣ አዲስ አበባ ልገባ ነው፣ ሰርዣለሁ ብላለች ሩታዬ። እንኳን ሰረሽው፣ እንኳን ቤትሽ ገባሽ፣ ደስ ይለናል። ነገር ግን የዚህን ያህል በሰው ላይ ባትጫወቱ በጣም ደስ ይለኛል። እኛ እንወዳችኋለን። ዛሬ የገና በዓል አሳያችኋለሁ በሰፊ። ሽሮ እየሰራን ነው እዚህ ለራሳችን። እንደምታዩት ሽሮ ነው ይሄ። እንቁላል ሰርተናል። የገና በዓልን እንግዲህ በሰፊ ነው በምርጥ ነው ማሳያችሁ። በምርጥ ያው እንደምታዩት እንግዲህ ፋፊ ወሎ ያለ ክርስቲያን እህቶቿ ሰበር ሰካ ብላ እያሳካች ነው። እንደምታዩት ደስ ይላል። በነገራችን ላይ እናንተ እውነት ወገቡን አስራቱ እየሰራች ነው። በቃ በደስታ ነው የምሰራው። ማሽቃበጥ ባህሉ እኮ የኛ ነው። ምንም ታሽቃብጪው ፋፊ ወልድ እባክሽ። እንደምታዩት በእውነት በጣም ነው ደስ የሚለው። በነገራችን ላይ ላይክ አድርጉ። በዚህ ቪዲዮ ብዙ ላይክ ፈልጋለሁ፣ ብዙ አስተያየት ፈልጋለሁ። ዶሮ ነው። ነገ ደግሞ ጥብስ ምናምን እናሳያችኋለን። ይሄ ራሳችን ነው መቼም ሽሮ ነው የምሰራው እዚህ ጋር እና በጣም ነው ደስ የሚለው። በነገራችን እንግዲህ ዋዜማ ሽሮ ነው የምትበሉት ተብለናል። እንደዚህ ተቃጥለን በበርበሬ እያሽቃበጠች ነው። ባሉ የኛ ነው፣ እሷ እያሽቃበጠች ነው። ምንም ማለት አይቻልም። ደስ ይለኛል። ምን ታያለሽ እንግዲህ ተመችቶኛል። ላይክ አድርጉላት፣ ሰብስክራይብ አድርጉላት። የላጠችው እሷ ናት። አለዋችን እኔ ነኝ የሰራሁት። ያው እየሰራች ነው። አዎ ሽንኩርት አሸተ። እኔ ያው ፀጉሬ ልሰራ ነው። ሽንኩርት አሸተተች እንዴ እዚህ ኪችን ውስጥ ቁጭ ብላ እና ያው ሰብስክራይብ አድርጓት። እኔንም እሺ ሰብስክራይብ አድርጉኝ። በእናታችሁ ስወዳችሁ ተው ያረግሻለሁ። አሁን ሸራ አደርግልሻለሁ፣ ያሳድግሻል። እናታችን እንግዲህ እቺ ናት። እንጀራ ገብስ ናት። በነገራችን ላይ ገብስ ብያታለሁ። ገብስ ማለት እንግዲህ አይታችኋል ሲፈተግ ንጽት የሚል እንደዚህ አይነት ቆንጆ ናት። በጣም እኔ እንጃ የኢትዮጵያዊ ተምሳሌት ቲጂ ናት። በነገራችን ላይ በእውነት የሰው ልጅ ፊት እኮ የሚያስፈራለ ምን የሚላለ ብዙ ነገር አለ። እሷ ግን የእናትነት ፊት አላት። በቃ ኧረ እናትን ተይ ይቆጣል እኮ። እሷ ላይ ግን የምናየው በእውነት እያካበርኩ አይደለም፣ በጣም ትለያለች እና ይክባለት። አሁን ተከፍቶላታል። ታሳድጉልኛላችሁ ውድ ኢትዮጵያኖች፣ እናንተ ደግሞ ትችላላችሁ ማለት ነው። ያው እንግዲህ ይሄው ሰበር ሰካ እያልን ለነገው በዓል ማለት ነው። ላይክ አድርጉ። በጣም ያኔ ክሽናችን ያው ትንሽ ቢዚ ሆናለች፣ እንዳትመራከቱ ነው። ቢዚ ነን አሁን ላይ። ያው ግብ ስራ እንግዲህ ወደ ቤት መተናል ማለት ነው። ላይክ ሰብስክራይብ ያደረጋችሁ ዛሬ አብርሽና ሩታ በበዓሉ ቀን ማለት ነው። ክርስቲያን ወገኖቼ አይዟችሁ፣ አብሽሩ። በሀገራችሁ በዓልን የምታከብሩ ያድርጋችሁ። እኛ ደግሞ ዛሬ በኢጃዛ ቤት በእረፍት እህቶቼ ጋራ ፈታ እያልን ነው። ዛሬ ግን የመጣሁት በእውነት በጣም የሚያናድ ቪዲዮ አብርሽና ሩታ የለቀቁት ቪዲዮ በጣም ማለት ይሄ ተቃቃ ጨዋታ ነው ብዬ ቀንም ሰርቼላችሁ ነበረ። ኮሜንታችሁን አሳይታችሁኛል ብዙዎቻችሁ። እናንተ የዚህን ያህል እኛ መጫወቻ በመሆናችን እኔ በጣም የተናደድኩት በነገራችን ላይ በእውነት ላይክ አድርጉ ፋሚሊ። ይሄንን ቪዲዮ ፓራውን እንዲያወጣ አድርጉልኝ። በጣም እኔ እንጃ ምን ብዬ ልንገራችሁ። እኔ ያናደኛል በቃ ዝም ብሎ ማለት እንደዚህ ቃቃ ሲጫወቱ በሰው ላይ እንደዚህ ድራማ ሲሰሩ በጣም ነው የሚያናደኝ። ዛሬ ፓራራው ቀረ።
በቃ ወደ ቤት ልመልስ ነው ለፋሁበት ቤት መመለሷ እኔ በጣም ደስ ብሎኛል። ልጅ ይዛ እንደማትል ጠንቅቄ አውቃለሁ። ግን በዚህን ያህል መንገድ ርቀት ሄደችበት ለምንድን ነው ብዬ በጣም ገረም። ለምንድን ነው እንደዚህ ርቀት የሚሄዱት? እኛ የእነሱ መገናኘት ያስደስተናል። የብዙ ሰው ደስታ ነው። ምን አስበው ነው? በእውነት ፋሚሊዎች እናንተ የተሰማችሁን ኮሜንት ላይ እኔ በጣም ነው የተሰማኝ። በነገራችን ላይ ማለቴ ደስ ብሎኛል። እንኳን ቤቷን ለመሄዷ እንደምትድም እርግጠኛ ነኝ። ነገር ግን ለምንድን ነው በሰው ላይ ጨዋታ የተፈለገው? እኛ እኮ ምንም ቢሆን ሰው ወደርን እንጂ እኛ እነሱ ህይወት አንኖርም። የራሳችንን ህይወት ነው። አብሶ ትንንሽ ዩቲዩበሮች እኛ እነሱ እንሰራለን። ቢጣሉ፣ ቢፋቱ፣ ቢለያዩ አብረው ቢሆኑ ለኛ አይዲያ ናቸው። ለምን በፍቅራቸው ጊዜ ስለተገናኘን ዛሬ ላይ ድረስ እያደነቅናቸው ነው አይደለ? ግን እነሱ የዚህን ያህል ዝቅ አድርገውኛል በሚያዩት መንገድ። ዛሬ አሁን ጨዋታ ነው በቃ ዝም ብሎ ፌክ ህይወት አለ አይደለ? እሱ ህይወቱን እንደማይፈልገው ቪዲዮ ይሰራል ቤቷ ገብታ እንድትኖር፣ እሷ ደግሞ ቤቷ ገብታ እሱን እንደማይፈልገው አድርገው ነው ቪዲዮ የሰሩት። ዛሬ ያን አይታችሁ ከሆነ ጨዋታ ማለት ነው። አምሮብሻል፣ አምሮብሃል፣ ተመራርጠውማ ተጋብቷል። ከስንት ሴት መርጨን ያገባኋት እያለ ጉራውን ሲነዛ የነበረ ሳይደል እንደ ዛሬ ከሌላ ሴት የሚላላጠው። ለኛ ምንድን ነው የምንማረው ከዛ? ከስንት ሴቶች መርጬ ነው ሚስት ያረኳት ሩታን፣ ስለዚህ ስለወደድኳት ነው ብሎናል። ሁለተኛ እኮ ማስረዳት አይጠበቅበትም። ማማረባት አለማረባት ዞሮ የሚያገባት ባሏ ነው ለሷ ቁንጅናዋን ማውጣት ያለበት። ፈቷታል አይደለ? ተፋተናል እያሉ ነው አይደለ? ስለሷ ቁንጅና ማውራት አይጠበቅበትም። እሱ የራሱ የያዘውን ነው ማመጎስ ያለበት ብዬ ነው የማስበው እንደራሴ እይታ። እሱ ግን ሙድ እየያዘ ነበረ በብዙ ነገሮች ማለት ነው። እና ላይክ አድርጉ የኔ ውዶቼ። ብዙ ግሪስ ፋሚሊዎች ትናደዳላችሁ ብዙዎቻችሁ፣ ግን ወደ ተዋቸው። በእውነት በጣም ነው የሚያደብሩት የኔ ፋፊ ቤተሰቦች። ላይክ አድርጉት በእውነት እንዳትናደዱ። ማለትም ሁሉ ነገር ፌክ ነው። አሁንም ገና ወደፊት አዲስ አበባ ስትሄድ ይጀምራል። ጠብቁ። በቤቷ ድረስ ነው ይዞባት የሚሄደው ያችን የሜዳ አህያ ማለት ነው። ወዳ ነው ግን ፈቅዳ ወዳ ነው። አሁንም እንዳስጠነቅቀው መድረሽ መግቢያ ላይ ብዙ ሰርታለች። እኔ ምንም አልመዘግም። ወዳ ፈቅዳ ከነሱ መደየት ስለማትፈልግ ነው። እኛ ነን እንጂ እሷ ተለይታ ራሷ እንድታከብር የምንፈልገው፣ እሷ ከነሱ ርቃ መስራት አትፈልግም። ስለዚህ ይሄን ነገር እኛ ደግሞ እንትን ማለት አለብን፣ ማወቅ አለብን ለማለት ፈልጋለሁ። ላይክ አድርጉት እስቲ። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ልኝ የኔ ማሮቼ በጣም በጣም አከብራችኋለሁ። እናንተ ለኔ በጣም ታስፈልጉኛላችሁ። ልዩ ሰዎች ናችሁ ማለት ነው። ላይክ አድርጉ። ማለት እኔ ሳተናደር ወደ ይጠፋብኛል። ፍሪ ሆኜ ስሰራ ግን ታውቃላችሁ እኔ እንዴት እንደምሆንና ማታ የምንጠብቀው ቪዲዮ ሌላ ነው። ልጇን ሰረቃት አዲስ አበባ ወሰደ እንላለን። እሷ ደግሞ ራሷ እዛው በር ላይ ቁማ ይሄ ነው ያናደደኝ። ፌክ መስራቷ ሩታዬ በጣም አናዶኛል። ማለትም ብዙ ነገር ውሸት እንደሆነ አውቃለሁኝ፣ እንዳልተጣሉ አውቃለሁኝ። ቢሆንም ግን የዚህን ያለኛ ምን ያህል ክብር እንደሚሰጡን ነው የሚያሳየው። ጥሩ አይደለም፣ እውነት በጣም ጥሩ አይደለም። በጣም እስኪ እናንተ ኮሜንት ላይ ፋፊ ትክክል ነሽ የምትሉ ኮሜንት ላይ ያሳዩኝ። እኔ በጣም ነው የማከብራችሁ ፋሚሊ። ያው የገና በዓል ስራ ላይ ነን እንደምታዩት፣ ቁጭ እያልን አይደለም። ላይክ አድርጉ። እንደምናጥታው ቤታችን አዘገጃጅተናል። ደስ የሚል በቃ አያምርም? በጣም ነው የሚያምረው። እንደዚህ ፈታ ብዬ ከእናንተ ተጭንቀታችሁ ወጣ በሉ። ላይክ አድርጉኝ፣ አበረታቱኝ። አትዝ ቀበጣለች ደግሞ የእናቷ ቀበጥ አያቸዋት። የፈሰሰው ማስተቃለ ሼር አድርጉላት። አይዋ እቺማ ታውቂያለሽ። ያላ ሰብስክራይብ አድርጓት። እነ ሩታ እናደውናል። አብርሽና ሩታ ድራማ እየሰሩ ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። የደቡል ምልክቷን ጢልጢል ማድረጋችሁን አትርሱ። ከየቀደም ስመጣ ማለት ነው ምን አለችኝ? የአብርሽና ሩታ አድናቂ ነው ያለችኝ። ስሜን እንኳን አልጠራችኝም ብትዋትች እና አሁንም እና አብርሽና ሩታን ትከታተያለሽ አለችኝ። አሁን አልኳት። በጣም ስቃ ልትሞት ልስቅ ብሎ ስቀሽብኛል። አሁንም ትከታተያለሽ። እኔ ወዳቸዋለሁ። በነገራችን ላይ አብርሽ ቢያናደኝም ሁለቱንም ነው እኮ ማደንቀው።
ያቺ ዩቲዩበሯ ደግሞ ያት አሁን ዩቲዩበር ትመስላለች ተዘርግታ እያያችኋት አይደል? ዩቲዩበር አመስልም እና ለማንኛውም በዓሉን በትንሽም ቢሆን አሳይቻችኋለሁ። እኛ ፈታ ምለን ወጡ በሰለ አልበሰለም? ያው እንደምታዩት ሽንኩርቱ እየበሰለ ነው። ቅመም ተደርጓል። ዶሮውን አላሳይሽም እንዳትሉ በኋላ የምታዩት ተዘፍዝፏል። በሎሚ ጨው ምናምን ተደርጎ ኮሜንት ላይ ምን እናርግበት? ሽሮ እናርግበት እንዴ? ቅቤ እናርግበታለን። ቅቤውማ ማለት በኋላ ነው ተበሰለ በኋላ እና እንቁላል አብስለናል። በቃ ፈታ ነው የምንለው። በሉኝ ፀጉራችን ይሰራል፣ ፀጉር ይፈታል፣ ይሰራል። አብሽና ታናደዱን። እኛ ደግሞ ዘና በሙዳችን ዘና ነው የምንለው። ዛሬ አናደድነ በዓል ቀን እንደዚህ ያደረጉን። ወይኔ ሙድ ያዝብናል። ችግር የለውም ሙድ ያዝብነ እና መልካም በዓል። ምንድን ነው ዛሬ አምሮብሻል፣ ዙሪና ሽሌው ከኋላሽ ልዩያ አቦት እንዳላደረ ታሪከኛ ከኋላሽ ያለው ነገር ምንድን ነው? ዙሪና